የለም ቤተሰቦች አስተዋውቃችሁና በእነሱ ቃላት እንመሰርታለን። አብራችሁ ቆዩ። ለ ሉ ሊ ላ ሌ ል ሎ ለ ሉ ሊ ላ ሌ ል ሎ። ስለዚህ በእነዚህ በእያንዳንዳቸው የምንችለውን ያክል ቦታ እንደሚበቃን ቃላት እንመሰርታለን ማለት ነው። አብራችሁ ቆዩ። ስለዚህ ለን እንደ መጀመሪያ እንደ መነሻ በመጠቀም ምን መመስረት እንችላለን? ለ መ ለ መ እንደዚህ ቃላቶች ፊደላትን በመደጋገም ቃላት ምን ማለት ይቻላል? መስራት ይቻላል አይደል? አሁን እዚህ ጋር መን ሁለት ጊዜ ተጠቅሜዋለሁ፣ ለን ሁለት ጊዜ ተጠቅሜያለሁ። እነዚህን ሁሉ ሳጣምራቸው ለመለመ የሚል ቃል አገኘሁ ማለት ነው። እንቀጥል። ለ ማ ዳ ለማዳ። የመቤተሰብ አራተኛ፣ የደቤተሰብ አራተኛ ለማዳ። ሌላስ? ለ መ ነ ለመነ ለመነ። ለ ማ ለማ። ስለዚህ ለን በመጠቀም እነዚህን ቃላት አገኙ ማለት ነው። በጣም ብዙ እናንተም ዘርዘር ስላላችሁ ለመለመ፣ ለማዳ፣ ለመነ፣ ለማ። ሉ ሊ ሉሊት። አንዳንድ አካባቢ እንደ ስም ይጠቀሙታል። ሉሊት የሚባሉ ሰዎች አሉ። ሉሊት እንግዲህ የለቤተሰብ ሶስተኛ፣ የተቤተሰብ ስንት? ስድስተኛ ት ምንላት ሉሊት የሚለውን አገኘን ማለት ነው። ሉ ካ የከቤተሰብ አራተኛ፣ ን ዳ የደቤተሰብ አራተኛ፣ የነቤተሰብ ስድስተኛ። ስለዚህ ምን ሆነልን? ሉካንዳ። ሉካንዳ ስጋ ቤት ማለት ነው። ሉካንዳ ተብሎ ይጠራል። ሉካንዳ። ስለዚህ ሉካንዳ የሚል እናገኘው ቃል አገኘው ማለት ነው። ቀጥላል። ሉ እነዚህ እንትኔ አልቆሮቤ ነው እንጂ ክብ ክብ መሳይ ነገር ናቸው። ያው ጫ ሉጫ ሉጫ። ሉ ክ ሉክ። እቺ የከቤተሰብ ስንተኛ ናት? ስድስተኛ ሉክ። ስለዚህ በሉም እነዚህን ቃላት መመስረት ይቻላል። ሉሊት፣ ሉኳንዳ፣ ሉጫ፣ ሉክ ሉክ። በነገራችን ላይ የተማራችሁ እናንተ መጻፍ ትችላላችሁ ቁጭ ብላችሁ በጣም ስለሚጠቅማችሁ ማለት ነው። እሺ ወደ ሊ እንቀጥል። ሊ ቀ መ ን በ ሊቀመንበር። በአጠቃላይ ስንት ፊደል የተጠቀምኩት? 1 2 3 4 5 6። እንግዲህ እነዚህ ስድስቶችን ሳጣምራቸው ምን አገኘው? ሊቀመንበር
ሊቀ መንበር። ቀጥላለሁ። ሊ ስ ት ሮ ሊስትሮ። የሰ ቤተሰብ ስድስተኛ የተ ቤተሰብ ስድስተኛ የረ ቤተሰብ ስንተኛ? ሰባተኛ። ሊስትሮ የሚል አገኘው ማለት ነው። ሊስትሮ። ሊ ፍ ት ሊፍት። እቺ የፈ ቤተሰብ ስንተኛ ናት? ስድስተኛ። እቺ ደግሞ የተ ቤተሰብ እንደነገርኳችሁ ስድስተኛ ት ናት። ሊፍት የሚል ቃል አገኘ። ብዙ ጊዜ የፈ ቤተሰቦች እና የረ ቤተሰቦች ያስቸግራሉ። ትንሽ ትኩረት አድርጉባቸው። ሊፍት። ስለዚህ በሊ ሊቀመንበር፣ ሊስትሮ፣ ሊፍት የሚሉ ቃላትን አገኘ ማለት ነው። በጣም ብዙ መዘርዘር ትችላላችሁ። ለማሳየት ያክል ብቻ። ላ ወደ ላ እንምጣ። ምን ማለት እንችላለን? ላ ር ጎ ላርጎ። እቺ የረ ቤተሰብ ስድስተኛ ናት። ር። እቺ ደግሞ የገ ቤተሰብ ስንተኛ? የመጨረሻው የቤተሰብ ጎ ምንለው። ስለዚህ እነዚህ ሶስት ፊደላት ስናጣምራቸው ምን አገኘን? ላርጎ ላርጎ። ላ ም ላም። የመቤተሰብ ስድስተኛ ላም። ላ ስ ቲ ክ ላስቲክ። የሰ ቤተሰብ ስንተኛ ናት? ስድስተኛ። የተ ቤተሰብ ሶስተኛ። የከ ቤተሰብ ስድስተኛ ላስቲክ። የፊደላትን ቅርጽና አይነት ካወቃችሁ ለመለየት አትቸገሩ። ስለዚህ ትኩረት አድርጉ ፊደላቶች ላይ፣ ቅርጽ ላይ ማለት ነው። ላስቲክ። ላ ን ፋ ላንፋ። ሽፋና በቤተሰብ አራተኛ። ላንፋ ላንፋ። ምናልባት ፊደሎችን በቀላሉ ለመለየት የሚያስችል ይሄ አናባቢ የሚባለው አናባቢ ፊደሎችን በደንብ ማወቅ፣ እያንዳንዶቹ የፊደል ቤተሰቦች ምን አይነት አናባቢ ያላቸው የሚለውን መረዳት በጣም አሪፍ ነገር ነው። እሱም ወደፊት አንድ ቪዲዮ ይሰራላችኋል። ስለዚህ እንደዚህ ላንም በመጠቀም ላርጎ፣ ላም፣ ላስቲክ፣ ላንፋ የሚሉ ቃላቶችን አገኙ። ሁሌ ግን መጻፍ አትርሱ። ልክ እኔ በምጽፍበት ሰዓት እናንተም ወረቀት ይዛችሁ በቻላችሁት መጠን ለመጻፍ ሞክሩ፣ ግን ከመከታተል ጋር። ሌ ነው የማገኘው በቀጣይ። በሌ ደግሞ ሌ ሊ ት ሌሊት። የለቤተሰብ ሶስተኛ የተቤተሰብ ስድስተኛ ሳጣምራቸው ሌሊት ሌሊት የሚል ቃል አገኘው ማለት ነው። ሌ ላ ሌላ። የለቤተሰብ አምስተኛውና አራተኛውን አጣምሬ ሌላ የሚል ቃል አገኘው። ሌ ማ ት ሌማት። ያው አንዳንድ አካባቢዎች መሶብ የእንጀራ ማስቀመጫ ሌማት ተብሎ ይጠራል። ሌማት። ሌ ሌጣ ሌጣ። የጠ ቤተሰብ ስንተኛው ነው? አራተኛ። ሌጣ የሚለው ቃል በራሱ ይመስለኛል የሆነ ነፍሰ ጡር አይደለችም ማለት፣ በተቃራኒ ሌጣ ነች የሚል ቃል ይጠቀማል ይመስለኛል አንዳንድ አካባቢ። ያው አማርኛ ቋንቋ በራሱ ከቦታ ቦታ የሆነ ልዩነት ይፈጠራል ቃላቶቹ ማለት ነው። ሀሳቡ ተመሳሳይ ሆኖ ግን
የተለያየ ቃላት የሚጠቀሙ እንትኖች አሉ፣ ሰዎች አሉ፣ አንድ አይነት መልእክት ማለት ነው። ስለዚህ እሱን ታሳቢ እያደረጋችሁ ብቻ የኛ ዋናው ነገር ምንድነው? ይሄን ሁሉ የምናደርገው እናንተ ፊደላቶችን በደንብ ለይታችሁ የራሳችሁን ሀሳብ መጻፍና መግለጽ እንድትችሉ ብቻ። ስለዚህ ትኩረታችሁን ምን ላይ አድርጉ? ፊደላቶች ላይ። ፊደላቶችን በደንብ ጠንቅቆ ያወቀ እንዴት እንደሚጻፉ ያወቀ የራሱን መልእክት በሚገባው መልኩ ማስተላለፍ መጻፍ ይችላል። ስለዚህ ዛሬ ትኩረት አድርጉ። ቀጣይ የምናገኘው ማንን ነው? ል ል። ስለዚህ በልም ል ማ ድ ልማድ 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 የሚል ቃል አገኘው ማለት ልማድ። ተቀጥለች ያው የለቤተሰብ ስንተኛና ስድስተኛ ልማድ ል ሳ ን ልሳን 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 ስ ላ ሴ ልስላሴ ል ባ ም ልባም። ስለዚህ ልን በመጠቀምም ልማድ፣ ልሳን፣ ልስላሴ፣ ልባም የሚሉ ቃላቶችን አገኘው ማለት ነው። ወደ መጨረሻው ልምጣ። ሎን በመጠቀም ሎ ሌ ሎሌ ሎሌ ነው አገልጋይ እንደማለት ይመስለኛል። በባህላዊ ይጠራል ሎሌ። ሎ ሚ የመቤተሰብ ሶስተኛ ሎሚ። ሎ ሎተሪ የረቤተሰብ ስንተኛ ናት? ሶስተኛ ሎተሪ። ትንሽ ወደዚህ ቆለፍ ትላለች። ሎተሪ ሎተሪ ሎ ሎዛ አንዳንድ ቦታ ላይ እንደ ስም መጠሪያ ነገር ነው። ሎዛ የዘቤተሰብ ስንተኛ ተጠቀምኩ? አራተኛ ማለት ነው። ስለዚህ እንደዚህ እያልን የምንችለውን ያክል ቃል መመስረት እንችላለን። ዋናው ነገር ቴክኒኩን እንዴት ቃላት ይመሰርታሉ የሚለውን ማወቅ። ያው ቃላት ምን ማለት አይደለም፣ ፊደላት በአግባቡ ሲሰበሰቡ የሚሰጡት ነው ትርጉም የሚሰጡ ሁሉ የፊደላት ስብስብ ምን ይባላል? ቃል ይባላል። ስለዚህ በለ ለመለመ፣ ለማዳ፣ ለመነ፣ ለማ። በሉ ሉሊት፣ ሉኳንዳ፣ ሉጫ፣ ሉክ፣ ሊቀመንበር፣ ሊስትሮ፣ ሊፍት። ላርጎ ላም በመጠቀም ላም፣ ላስቲክ፣ ላንፋ። ሌም በመጠቀም ሌሊት፣ ሌላ፣ ሌማት፣ ሌጣ። ልን በመጠቀም ልማድ፣ ልሳን፣ ስላሴ፣ ልባ። ሎሌ ሎን በመጠቀም ሎሚ፣ ሎተሪ፣ ሎዛ። ልክ እናንተ። ይህ የግዮን አካዳሚ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል የተለያየ ክህሎትን የሚያስጨብጡ ትምህርታዊ ቪዲዮዎች የሚለቀቁ ይሆናል። ስለዚህ እርስዎም እነዚህ የሚለቀቁት ቪዲዮዎች እንዳያመልጦት ላይክ እንዲሁም ደግሞ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ግዮን አካዳሚ